አሁን ቁርአን ምን እንደሚል እንተንትን ቁርአን በሱራ ኒሳ በምዕራፍ 4 በአንቀጽ 3 ላይ ከሴቶች ለእናንተ የተዋበላችሁን 2 3 4 ማግቡ አለማስተካከልን ብትፈሩ አንዲትን ብቻ ይህ አንድ ብቻ አግቡ የሚለው አገላለጽ በቁርአን ላይ እንጂ በሌላ በየትኛውም ሃይማኖታዊ መጽሐፍ ውስጥ አይገኝም ከሴቶች ለእናንተ የተዋበላችሁን 2 3 4 ማግቡ ግን አለማስተካከልን ብትፈሩ አንዲትን ብቻ አግቡ ይላል ስለዚህ ከአንድ ሴት በላይ ማግባት ከፈለጋችሁ ቁርአን ካስቀመጣቸው መስፈርቶች ውስጥ አንዱ ፍትሃዊ መሆን እንደሚገባን ነው ፍትሃዊ መሆን ካልቻልን ግን አንድ ብቻ ነው ማግባት የሚገባን አሁን ምክንያቶቹ ምንድናቸው ለምን እስላም ወንዶች ከአንድ በላይ ሚስት እንዲያገቡ ይፈቅድላቸዋል አመክንዮአዊ ምክንያቶቹ ምንድነው ብሎ ሰው ሊያስብ ይችላል ብዙ ሙስሊም ያልሆኑ ሰዎች ፈርድ ወይም ግዴታ ይመስላቸዋል አንድ ሙስሊም ከአንድ ሚስት በላይ ሊኖረው የሚገደድ ይመስላቸዋል ግዴታ አይደለም ምርጫ ነው ፈርድ አይደለም ግዴታ አይደለም ስንት ሙስሊሞችን ታውቂያለሽ ከአንድ ሚስት በላይ ያላቸው ስንት ታውቂያለሽ እህቴ ስንት ታውቂያለሽ A few again. ጥቂት Few. How many? ስንት You know. A few. How many? እንደገና ጥቂት ማለት 1 2 3 ስንት 3. About 3. 3 ገደማ Have you heard of Dharminder? ስለ ዳርሜንደር ሰምተሽ ታውቂያለሽ አዎ ስንት ሚስቶች አሉት How many wives he has? 2. 2 ሙስሊም ነው ወይስ ሙስሊም አይደለም Non-Muslim. Non-Muslim. ሙስሊም አይደለም የቀድሞ ዋና ሚኒስትርሽ ስሙ ማን ነው ጀሊሊታ አዎ ሂንዱ ነው ወይስ ሙስሊም ሂንዱ ነው ሂንዱ ዳና እነዚህ ታዋቂ ግለሰቦች ናቸው ስንት ዝነኛ ሰዎችን ታውቂያለሽ በህንድ ውስጥ ከአንድ ሚስት በላይ ያላቸው 3 የምታውቂያቸው ምናልባት ሰፈርሽ ያሉትን ይሆናል አይደል አዎ የሰፈር ሰው ምናልባትም ጓደኞችሽን አካባቢሽ የሚኖሩ ምናልባት የሥራ ባልደረባዎችሽ ይሆናሉ በህንድ ውስጥ ከሙስሊሞች በላይ ሙስሊም ያልሆኑት ከአንድ በላይ ሚስቶች አሏቸው ስለዚህ አሁን ወደ አመክንዮአዊ ምክንያቶቹ እንምጣ በተፈጥሮ የትኛውንም የህክምና ዶክተር ብትጠይቂው ወንድና ሴት በእኩል ምጣኔ ነው የሚወለዱት ሴቶችና ወንዶች በእኩል ምጣኔ ይወለዳሉ ነገር ግን የትኛውም የህክምና ዶክተር የትኛውም የህፃናት ሐኪም የህፃኗ ሴት ጾታ ከወንዱ ልጅ ጾታ በላይ ጠንካራ መሆኑን ይነግርሻል ለዚህ ምክንያት ነው ከሴት ህፃናቶች አንፃር ሲነጻጸር በወንድ ህፃናቶች ላይ የሞት መጠኑ ከፍተኛ የሚሆነው በህፃናቶች እድሜ እንኳን ራሱ የሴት ህፃናቶች እድሜ ከወንድ ህፃናቶች እድሜ የበለጠ ነው ህይወት ሲቀጥል በአደጋ በአልኮል በጦርነት አማካኝነት የሚሞቱ ሰዎች ቁጥር ከሴቶች ጋር ሲነጻጸር የወንዶቹ ይበልጣል ዛሬ በዓለም ላይ ያለውን ሁኔታ ከተነተናችሁ ከወንዶች ጋር ሲነጻጸር የሴቶች ቁጥር ከፍተኛ ነው ልክ እንደ ህንድ ያሉ ጥቂት የሶስተኛው ዓለም ሀገራቶች ውስጥ የወንዶቹ ቁጥር ከሴቶቹ ቁጥር ይበልጣል ለምን እንደሆነ ታውቂያለሽ ምክንያቱም የሴቶች ግድያና የሴት ህፃናቶች ግድያ ስለሚበዛ ነው The reason is because of female feticide and female infanticide. According to an article, a program which came on BBC by the በቢቢሲ ላይ በተላለፈ አንድ ፕሮግራም በአንድ አርቲክል መሰረት ተዋት ትሙት ወይም ሌተር ዳይ በሚል ርዕስ በቀረበ ፕሮግራም ላይ ፕሮግራሙ አሳይመንት ነበረ ኤሚሊ በከነን የምትባል እንግሊዛዊ ጋዜጠኛ ወደ ህንድ መጥታ እንዲህ አለች በየዓመቱ በህንድ ውስጥ ከ1 ሚሊዮን በላይ ሽሎች ሴቶች መሆናቸው ከተረጋገጠ በኋላ ይጨነግፋሉ ቀጥላም በየቀኑ 3000 ሽሎች አባዙት በየዓመቱ ከሚሊዮን በላይ ሽሎች ይጨነገፋሉ በታሚል ነዱ የመንግስት ሆስፒታል ሪፖርት መሰረት ስታቲስቲክሱን አቀርባለች በህይወት ከሚወለዱ 10 ሴቶች መሃል ስንቶቹ ለሞት እንደሚቀርቡ ታውቂያለሽ አራቱ እህቴ ይህን ታውቂያለሽ ታሚል ነዱ ያንቺ ክልል ያንቺ ተወዳጅ ክልል ውስጥ በመንግስት ስታቲስቲክስ መሰረት በህይወት ከሚወለዱ 10 ሴቶች ውስጥ በመንግስት ሆስፒታል ከሚወለዱ 10 ሴቶች ውስጥ አራቱ ለሞት ይቀርባሉ ራጅስታን ውስጥ የተተከለ ቢልቦርድ አለ
እዚህም አለ 500 ሩፔ ያውጡና 500 ሺህ ሩፔ ይቆጥቡ ይላል። You know what does it indicate? Spend 500 rupees, do ultrasonography, do amniocentesis and ምን እንደሚያመላክት ታውቃላችሁ? ይሄ 500 ሩፔ ያውጡና አልትራሶኖግራፊ ያድርጉ፣ አምኒዮሴንቴሲስ ያድርጉና ያረገዛችሁት ልጅ ሴት መሆኗን አውቃችሁ አጨናቅፏትና 500 ሺህ ሩፔ ታደጉ ይላል። ምናልባትም እርሷን ለማሳደግ 200 ሺህ ሩፔ ያስፈልጋል። የተቀረው 100 ሺህ ሩፔ በጥሎሽ መልክ የምታወጪው ነው። ይህንን መጥፎ ተግባር በህንድ ውስጥ ብታስቆሚ በምንወዳት ሀገራችን ውስጥ የሴቶች ግድያን፣ የሴቶች ሽል ማጨናገፍን በህንድ ውስጥ ብናስቆም እንኳ የሴቶች ቁጥር በህንድ ከወንዶች ቁጥር ይበልጥ ነበር። የተቀረውን ዓለም ብታይ ኒውዮርክን ብቻ እንኳን ብትወስጂ ከወንዶቹ ሴቶቹ በ1 ሚሊዮን ይበልጣሉ። በዩኤስኤ ብቻ ከወንዶቹ በ7.8 ሚሊዮን ሴቶቹ ይበልጣሉ። በዩኬ ብቻ በ4 ሚሊዮን ሴቶቹ ከወንዶቹ በቁጥር ይበልጣሉ። በጀርመን ብቻ የሴቶቹ ቁጥር ከወንዶቹ በ5 ሚሊዮን ይበልጣል። በራሺያ ብቻ የሴቶቹ ቁጥር ከወንዶቹ በ9 ሚሊዮን ይበልጣል። ምን ያህል የሴቶች ቁጥር በመላው ዓለም ላይ ከወንዶቹ እንደሚበልጥ አላህ ብቻ ነው የሚያውቀው። ባንቺ ፍልስፍና ተስማማው ልበል እህቴ። አንድ ወንድ ለአንድ ሴት ባልሽው፣ አንቺ ባልሽው ፍልስፍና ከተስማማው እህቴ እንበልና የኔ እህት አሜሪካ ነው የምትኖረው ወይም ያንቺ እህት አሜሪካ ነው የምትኖረው እንበል። ገበያው ጠግቧል እንበል። አንድ ወንድ አንድ ሴት ጠግቧል። ሆኖም 7.8 ሚሊዮን ሴቶች የህይወት አጋር አያገኙም። አንድ ወንድ አንድ ሴት። ለእነዚህ 7.8 ሚሊዮን ሴቶች ያላቸው ምርጫ ሚስት ያለውን ወንድ ማግባት ነው ወይም የህዝብ ንብረት መሆን ነው። ዶክተር ዛኪር ናይክ የህዝብ ንብረት አለ። የዚህ አይነት ክፉ ቃል ወጣው ልትይ ትችያለሽ እህቴ። ልጠቀመው የምችለው እጅግ ውስብስቡ ቃል ይሄ ነው። ከዚህ የበለጠ ውስብስብ ቃል ልጠቀም አልችልም። የህዝብ ንብረት ከሚለው የበለጠ አሜሪካ ውስጥ በተደረገ አንድ ስታቲስቲክስ መሰረት ታውቂያለሽ፣ አሜሪካ ውስጥ አንድ ወንድ ጎጆ መስርቶ ከሚስቱ ጋር ከመቀመጡ በፊት 8 የወሲብ ጓደኞች ይኖሩታል። ይህን ታውቂያለሽ? በአማካኝ 8። Do you know that on average 8? Some may have 1, some may have 10, some may have 28. አንዳንዱ 1 ይኖረዋል፣ አንዳንዱ 2፣ አንዳንዱ 10፣ አንዳንዱ 20 ሊኖረው ይችላል። በአማካኝ ግን 8 የወሲብ ጓደኛ ይኖረዋል አግብቶ ከአንዷ ጋር ከመቀመጡ በፊት 8 የወሲብ ጓደኞች። የሚቀረው ብቸኛ ምርጫ እህቴ አሜሪካ ውስጥ የምትኖር ከሆነ ወይም ያንቺ እህት አሜሪካ ውስጥ የምትኖር ከሆነ ምርጫ ቢቀርብላት ገበያው ረክቷል እንበልና ማለትም ሁሉም ወንድ ለራሱ የምትሆነውን ሴት አገኝቷል። እንዳለመታደል ሆኖ እህቴ ወይም ያንቺ እህት የህይወት አጋራቸውን ካላገኙት ሰዎች መሃል ቢሆኑ ያላቸው ብቸኛ ምርጫ ወይ ሚስት ያለውን ወንድ ማግባት ነው ወይም የህዝብ ንብረት መሆን ነው። የትኛዋም ጨዋ ሴት ደግሞ የመጀመሪያውን ትመርጣለች። እህቴ አንቺ ለእህትሽ የትኛውን ነው የምትመርጭለት? ሚስት ያለውን ባል እንድታገባ ወይስ የህዝብ ንብረት እንድትሆን? እህቴ ለማግባት ገና አልደረሰችም። አድጋ አሜሪካ ብትሄድ ወይ አንቺ አሜሪካ ብትሆኝና የእርሷ ምርጫ ነው። አንቺ ለሷ የትኛውን ነው የምትመርጭለት? ታላቅ እህቷ እኮ ነሽ። የህዝብ ንብረት እንድትሆን ወይስ ሚስት ያለውን ወንድ እንድታገባ? እናም እኩል መብት ይኖራታል። በኢስላም ውስጥ ሁለተኛ ሚስት ካለችህ እኩል መብት ትሰጣለህ። አሜሪካ ውስጥ የህዝብ ንብረቶች መብት የላቸውም። ትዋረዳለች፣ ትናቃለች፣ ክብሯ ይዋረዳል። በኢስላም ግን እኩል መብት ይኖራታል፣ ክብር ይኖራታል። ታዲያ ለታናሿ እህትሽ የቱን ነው የምትመርጭላት ስታድግ? አንዳንዴ እውነቱን መናገር ያስቸግራል እህቴ። ትክክል ነኝ፣ በተለይ ይህን ያህል ቁጥር ባለው ሰፊ ታዳሚ ፊት። ለማንኛውም መልስሽ ገብቶኛል እህቴ፣ አመሰግናለሁ። ዝምታሽ ይናገራል። ለዚህ ምክንያት ነው በኢስላም ውስጥ እህቴ ወንዶች ከአንድ ወንድ በላይ ማግባት የተፈቀደላቸው ሴቷን ለመጠበቅ እንጂ ሴቷን ለማዋረድ ሲባል አይደለም። ጥያቄሽን በተመለከተ ባል ፍቃድ ከመጀመሪያ ሚስቱ ማግኘት ይገባዋል የሚለው ግዴታ ነው ወይ ላልሽው፣ ግዴታ አይደለም። ግዴታ አይደለም። እርሷ መጠበቅ ከፈለገች ያ ወንድ ሌላን ሴት መጠበቅ ከፈለገ አንድ ኖርማል ሴት አንቺ ባልሽውን መስማማለው እህቴ። የትኛዋም ሴት በጤናማ ሁኔታ ስር ያለች ባሏን ከሌላ ሴት ጋር መጋራት አትፈልግም። በዚህ መስማማት አለብን። ይህ የሰው ልጅ ተፈጥሮ ስለሆነ
ነገር ግን ሴቷ ጥሩ ሙስሊም ሴት ከሆነች ትልቅ ኪሳራ እንዳይፈጠር ለማድረግ ትንሽ ኪሳራ ቢኖር ይሻላል ትላለች። ባሌን ከሌላ ጋር መጋራቴ ለእኔ ኪሳራ መሆኑን አውቃለሁ። ነገር ግን እህቴ የህዝብ ንብረት ከምትሆን እኔ ትንሽ ብከስር ይሻለኛል ትላለች። ጥሩ የሰው ልጅ ናት። ስለዚህ እርሷም ባሏ ሁለተኛ እንዲያገባ ትፈቅድለታለች፣ ጥሩ ሙስሊም ሴት ከሆነች። ነገር ግን ፍቃድ መውሰድ ፈርድ አይደለም፣ ተመራጭ ነው እንጂ። ነገር ግን ቢያንስ ማሳወቅ መስፈርት ነው፣ በሁለቱ ሚስቶች መሃል ፍትህን ማድረግ እንዲችል። ለጥያቄሽ መልስ እንደሰጠውሽ ተስፋ አደርጋለሁ እህቴ።